እስኪ ይሄን የመሰለ የዜብራ ኬክ ወይም ደግሞ የካካዋ ኬክ አብረን እናዘጋጅ። ያው እንቁላል አስኳሉንና እንትን ውሃውን ለይተን እናደርገው መጀመሪያ። እኔ እንቁላሎቹ ትንንሽ ስለሆኑ አራት ያደረኩት፣ ትልልቅ ከሆነ ሶስትም ይበቃል። አስኳሉንና ውሃውን ለብቻ አድርጌዋለሁ። ይሄው እኔ በዚህች ኩባያ አንድ ስኳር ነው የተጠቀምኩት። ያው ስኳሩን መጠን እንደ ፍላጎታችሁ ከፈለጋችሁ ቀነስ ማድረግም ትችላላችሁ። ከዛ ቢያንስ ከ4 እስከ 5 ደቂቃ ድረስ ባለው በዚህ እንቁላል መፍጫ መተዋለሁ ማለት ነው፣ ክሬም እስኪሆንልን ድረስ። በስተመጨረሻ ማያችሁ እንደዚህ ክሬም ይሆናል። እንቁላሉ ውሃና ስኳሩ ማለት ነው። ቢያንስ ለ4 ደቂቃ አካባቢ። ከዛ ይሄን ወደ ጎን አድርገን ከዚህ ጋር ደግሞ እናዘጋጅ። ግማሽ ኩባያ ዘይት፣ አንድ ኩባያ ወተት፣ ከዛ በመቻው ትንሽ እናቀላቅላቸዋለን አብረን። ከዛ በዚሁ ኩባያ በራሱ 2 ዱቄት በራሱ እየለካሁኝ ነው ማለት ነው። 1 2 ከዛ 1 የሾርባ ማንኪያ ቤኪንግ ፓውደር አብረን ከዱቄቱ ጋር። ከዛ ይሄው አብረን እናቀላቅላት። ከዚህ በኋላ የእንቁላል ማብቻ ካላችሁ ማለት ኖርማሉ ማለት ነው፣ በሱ ራሱ ማቀላቀል ይቻላል። ማሽን ያስፈልግ አይደለም። ለጊዜው እኔ እሱ ስለሌለኝ በዚህ እያቀላቀልኩ አንዳንድ ሰዎች ትንሽ ጨውና ሎሚም መጨመር ይቻላል እንደ ፍላጎታቸው ማለት ነው። ከዛ ያው ቅድም ያዘጋጀነውን የእንቁላሉን ውሃና ስኳሩን አብረን ያዘጋጀነውን እንጨምራለን። አያችሁ ያው እንደዚህ ክሬም ይሆናል። እንደዚህ ሲሆን ኬኩ ሶፍት እንዲሆን ያደርጋል። ለመቅረጽ ብዙ ማልተችኝ። ከዛ ይሄ ክሬሙን አያችሁት፣ በጣም ነው ደስ የሚለው። አንድ ላይ ማቀላቀል ነው።
ከዛም እንደዚህ ያው ቀጠን ያለ ሊጥ ነው። ከዛ ይሄን ሊጣችን እኩል በእኩል ለሁለት እናካፍለዋለን። እኔ ያው ቅድም ክሬሙን እንቁላሉን ባዘጋጀሁበት ሳህን ነው የምገለብጠው። ሁለት ቀላላ ማቆሽ ክብደቱ እኩል በእኩል ሆኖልኛል። ከዛ እዚህኛው ላይ ግማሹ ሊጥ ላይ አንድ የሾርባ ማንኪያ ካካዋ ጨምርበታለሁ። ፓውደሩ ማለት ነው። አንድ ሾርባ ማንኪያ ከትንሽ ከሞላችሁ አንዴ በቃ ላይ ነው። በደንብ ስላልሞላልኝ የጨመርኩት። ከዛ ቢያንስ ሩብ 4 ማንኪያ የሾርባ ማንኪያ የሚያክል ወተት ያው ካካውን ስለጨመርንበት ነው የጨመርኩት። ሊጡ ወፈር እንዳይልብን ማለት ነው። ይሄ ነጭ ነጩ የቅድሙ ስኳር ነው፣ ሌላ ነገር እንዳይመስላችሁ። ከዛ ለትንሽ ሰዓት ይሄ ፍርናችንን መጀመሪያ በ200 ዲግሪ ሙቀት አብረተን እንተዋለን። እያዘጋጀን እንዲሞቅ ማለት ነው፣ ከታች ብቻ። ከዛ መጋገሪያችን በደንብ ዘይት ተቀብተን እኔ ትንሽ ዱቄት ንስንስ እናንተ መቀነሻ ካላችሁ በመቀነሻ ማድረግ ትችላላችሁ። እኔ ግን መቀነሻ ስለሌለኝ በጭልፋ ነው ማለት ማደርገው። መጀመሪያ ነጭውን ከዛ ቡኒውን በቃ እያከታተልን እንደዚህ ከዛ ያው ተራ በተራ አንዴ ጥቁር አንዴ ነጩን ሊጥ እያደረግን መደራረብ ነው ማለት ነው። ይሄ መጨረሻ እናንተ ከፈለጋችሁ በስቲኪኒ ማድረግ ትችላላችሁ። እኔ ግን ይሄኛው ነው የሚሻለኝ፣ ከዚህ በፊት ሞክሬው ስለማውቅ። ሞክሩት። በጣም ለስለስ ያለና ከዛ በጣም ቆንጆ ኬክ ነው የሚሆንላችሁ። እኔ ከምሰራቸው ኬኮች በሙሉ ይሄኛው ይበልጥ ደስ የሚለኝ። ከዛ ያው እንደዚህ አዘጋጅተነዋል። በስተ መጨረሻ እንግዲህ ከታች ብቻ ነው ያበራሁበት። ከታች ቢያንስ ከ27 እስከ 30 ደቂቃ
ባለው እናበስላለን። ከዛ ከታች 30 ደቂቃ ሲሞላው ደግሞ ከታች አጥፍተን ከላይ ደግሞ እያየ ነው እንደ ፍርናችን ማለት ነው። ያው ሁሉም ፍርን የተለያየ ስለሆነ ከላይ ትንሽ ቀላል እንዲል ብቻ ነው የምንጠብቀው። ይህን ይመስላል። ሲደርስ እንገናኝ። ይኸው በስተመጨረሻም ይሄንን መስሎ ወጥቶልናል። በጣም ሶፍት ነው። ያው ከሰርግ ነግቼ ያሳያችኋለሁ። ስለዚህ ብቻ በጣም ሶፍት እና ቆንጆ ሆኖ ወጥቶልናል። ሞክሩት፣ ሁላችሁም ትወዱታላችሁ።